ዛሬ እንግዲህ የቡታጅራ ዩቱበሮች በአንድ ቤት ተሰብስበው ተገኝተዋል ማለት ነው። እና በጣም የተናፈቀው ደግሞ እዚህ ውስጥ ማን ይመስላችኋል? ኤፋን እንኳን ሁሌም እናየዋለን ዩቱብ ላይ ማለት ነው። እና ሙቪ በቃ ከስንት ጊዜ በኋላ ነው ያየነው ከነ ቡራ ጋር ማለት ነው። ከካሜራ ጀርባ ሊገናኙ ይችላሉ። እንደገና ደግሞ ማርክ እንዲሁም ኤፋ ብሩክ እኛን ሰው ተጣልቶናል እያለን ነው። ነገር ግን እኛ አልተጣላንም ፍቅር ነን ብለዋል ማለት ነው። ሲቀጥል ሄኒ እንግዲህ 50 ሺህ ገብቷል። እንኳን ደስ አለህ ማለት ነው። እንግዲህ ተሰብስበው የመጡት የእሱን 50 ሺህ ለማክበር ነው እና እነ ፍፄ ሁላ ምንም የቀረ ሰው የለም ከዚህ ውስጥ አንድ እንዴት ነው በቃ አልባሌ ሰው ማለት ነው። እና የሚናገረው ነገር እንዲሁ የሚገርም ነው። እሱም ማነው ሚኪ የተናገረውን ሰማችሁ? ስነ ስርዓትን ወይም ክብርን ከድመት ተማሩ አላለም መሰላችሁ? እኔ በጣም ነው የገረመኝና ይሄ ልጅ የሚናገራቸው ነገራቶች ቲክቶክ ላይ የሚሰራውን አስተማሪ ፊልም እያያችሁ ነው አይደል? የሚኪን እዩለት ማለት ነው። እና ሰላም ቤተሰብ እንዴት ናችሁ? ያለው ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች አለን እንግዲህ ያው አለው ጠፋ እያልኩ ነው እና እመጣለሁ በደንቡ ማለት ነው። እና እንግዲህ ዛሬ እነ ቡራ ቀውጠውታል። ይሄንን 50 ሺህ አክብረውለታል። ይሄኔ እንግዲህ ምንም ቢሆን ብዙዎቹ ቤት ይገኛል ማለት ጓደኞቹ ቤት ይገኛል፣ ሁሉም ቤት ይገኛል። እና ማርክ ቤትም በሉት ኤፋ ቤትም በሉት የትኛውም ቤት ይገኛል በአንዳንድ ስራ ማለት ነው። እና ሀይሚ ጋም ተገኝቷል። ባለፈው አይታችኋል። ቢያበጣብጥም እንግዲህ የስራው ጸባይ ነው። እሱ ተቃራኒ ሆኖ ነው የተወነው በነገራችን ላይ ማለት ነው ሄኒ ማለት ነው። እና ስለዚህ አንድ ናቸው። ሀይሚ ራሱ ሼር አድርጋ እያየው ነበርና የወንድ ስብስብ እያለች ነበር። ሄኒ እንኳን ደስ አለ ጉዞ ወደ 100 ሺህ ብላለች ማለት ነው። ሀይሚ በሸር እንግዲህ ያላትን የሱን ገልጻለች ማለት ነው። ደስታዋን የደስታው ተካፋይ ሆናለች። ባትመጣም እንኳን ጠቅላላ ወንዶች ማለት ነው። እና እንግዲህ ሁላቸውም ማለት ነው ምርጥ ምኞታቸውን እየገለጹ ነበርና እንግዲህ ሚኪ ምኞትንም ገልጾ ከዚያ ደግሞ የቤኪ ተራ ነበርና ቤኪ ምኞት ግን ግለጽ ለሄኒ ይባላል። ኬክ እየበላ መሰለኝና እያሾፈ ይሆን አላውቅም፣ ብቻ ግን ኬክ እየበላ ነበርና ቀልደኛ ነው ሚኪ ግን እንትን ቤካ እኮ ለቀልድ ይመስለኛልና ስለዚህ እየበላ ማውራት አልቻለም። ምን አለ? ክብርን ከድመት ተማሩ አላለም ሚኪ ማለት ነው። እና በጣም ገርሞኛልና እንግዲህ ኤፋ ደግሞ ኤፍሬም በእድሜ እኮ ይበልጣል እሱ እያለው ነበር። ሚኪ ማለት ግን በጣም ጎበዝ ነው። አቤት ትወና እንዴት እንደሚሰራ ቲክቶክ ላይ አይታችሁ ከሆነ በጣም ጎበዝ ነው። እና ስለዚህ እየገባችሁ ይዩለት ማለት ነው። እና ስለዚህ ይሄን እንኳን ደስ አለህ እንላለን። ዛሬ የቀረ የለም። ማርክ፣ ኤፍሬም፣ ኤፋ ሁላቸውም እነ ፍፄ ማን ይቀራል? በተለይ ሙቪ ስላየሁት ደስ ብሎኛል የመሬ ማለት ነው። እነ ቡራን ሁሌ ነው የምናያቸው በራሳቸው ቤት እና እንግዲህ ሙቪ ደግሞ በጣም በቃ ስንት ጊዜ ሆነው ከነ ሀይሚ ጋር ከመጣ ማለት ነው። እና እርሱንም ስላየሁት በጣም ደስ ብሎኛል። ያመጣው ሰርፕራይዝ አላሳቃችሁ? ሙቪ ያመጣው ሰርፕራይዝ ማለት ነው በጣም ነው ያሳቀኝ። የእሱ ቀልዱ ደግሞ ጸጉርን ደግሞ ተላጭቶ ነው የመጣ ሻሻ ስሮና የተላጨሁት የጊዜ ጉዳይ ነው እያለ ጊዜ ይፈተዋል ይበቃል እያለ ነው ማለት ነው። እና ማን ነው ደግሞ አይበቅልም ሲለው ነበር። ብቻ ግን እኔ በጣም ነው የሳኩት። እግዚአብሔርን ሙቪ እኮ በቃ ዘና ነው የሚያደርግንና ሙቪና ሀይሚ ሲሰሩ በነበሩበት ሰዓት ትዝ ይላቸዋል። በስመ አብ በጣም ምርጥ ጊዜ ነው ያሳለፉትና ሀይሚ ጎበዟ ማለት ነው። ቡራን ጋር አብረው መስራት ከጀመሩ ጀምሮ ራሱ በፊትም ሀይሚ ሙቪን በቃ 100 ሺህ ያስገባችሁ እሷ እኮ ናት ሀይሚ ማለት ነው። በጣም ጎበዝ ናት። በጣም ደክማለች ማለት ነው። ብዙዎቹን 100 ሺህ አስገብታ የፈጣሪ ደግሞ እሷንም ስለሚወዳት እሷ ደግሞ 263 ሺህ ገባሽ ማለት ነው። አያችሁ እናንተ ጥሩና ቅን ከሆናችሁ ፈጣሪም እናንተን ያግዛችኋል። ስለዚህ ቅን እንደሆነ ያኔ ለሰው ልጅ ደግ እናስብ፣ በቃ በቀኛ ውልን ብለን እንነሳ ማለት ነውና ስለዚህ ትለያላችሁ ጓደኞቹ በሙሉ እንግዲህ የኔ እንኳን ደስ አለ።